ሳውዲ አረቢያ ከ19500 በላይ የህግ ተላላፊዎችን በቁጥጥር ስር አውላለች። 57 በመቶ የሚሆኑት ኢትዮጵያውያን መሆናቸውም ተረጋግጧል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ባለፈው ሳምንት ከዲሴምበር 4 እስከ ዲሴምበር 10 ባለው ጊዜ ውስጥ ብቻ በጸጥታ ኃይሎችና በተዛማጅ የመንግስት አካላት በተደረጉ የጋራ ፍተሻዎች 19576 ህገወጥ ነዋሪዎች ተይዘዋል። ይህ ሰፊ ዘመቻ በሶስቱ ዋና ዋና የህግ ጥሰት ዘርፎች ላይ ያተኮረ ነበር። 12506 የመኖሪያ ፈቃድ ህግ ተላላፊዎች፣ 4154 የድንበር ደህንነት ህግ ተላላፊዎች፣ 2916 የሰራተኛ ህግ ተላላፊዎች በዚሁ ጊዜ ውስጥ ድንበር ጥሰው ወደ መንግስቱ ለመግባት ሲሞክሩ 1418 ሰዎች በቁጥጥር ስር ውለዋል። ከተያዙት ውስጥ 57% ኢትዮጵያውያን፣ 41% የየመን ዜጋዎች ማለት ነው፣ 2% ሌሎች ዜጎችም ይገኙበታል። በተጨማሪም 24 ሰዎች መንግስቱን ለቀው ለመውጣት ሲሞክሩም ተይዘውበታል። እንደዚሁም ደግሞ 16 ሰዎች ለህግ ተላላፊዎች የትራንስፖርት የመጠለያና የስራ ዕድል በማመቻቸት ተሳትፈው ተይዘዋል። ጠቅላላ 30427 የሚሆነው የውጭ ዜጎች፣ 28718 ወንዶችና 1709 ሴቶች በአሁኑ ጊዜ ህጋዊ እርምጃዎች እየተወሰደባቸው ይገኛል። ባለፈው ሳምንት በተከናወነው የህግ ማስፈጸሚያ ሂደት 12365 ተላላፊዎች ከሀገር ተባረዋል። 21803 ተላላፊዎች የጉዞ ሰነድ ለማግኘት ወደ ዲፕሎማሲያዊ ሚሽኖቻቸው ተልከዋል። 5202 ተላላፊዎች የጉዞ ቦታ ማስያዛቸውን እንዲያጠናቅቁ ተመላክተዋል። የሀገር ውስጥ ጉዳይ ሚኒስቴር ህገወጥ ግለሰቦች ወደ መንግስቱ እንዲገቡ የሚያመቻች፣ የሚያጓጉዝ፣ መጠለያ ወይም ሌላ ማንኛውም ድጋፍ የሚሰጥ ማንኛውም ሰው እስከ 15 ዓመት በሚደርስ እስራት እስከ 1 ሚሊዮን የሳውዲ ሪያል በሚደርስ ቅጣት፣ እንደዚሁም ደግሞ ለትራንስፖርት ወይም ለመጠለያ አገልግሎት የዋሉ ንብረቶች በሙሉ መውረስ እንደሚቀጣም አስጠንቅቋል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር ጠቅሶ መረጃውን ያጋራው ጉርሻ ነው።